እንዴት የገደለኝን ሰው ይቅር እለዋለሁ? እንዴት በቁም የቀበረኝን ሰው በየትኛው የሞራል ልኬ ነው ተቀብዬው ይቅር የምለው? ሊገለኝ መሆኑ ብቻ አይደለም ህመሜ፣ ፍቅር ብዬ ያመንኩት ሰው መሆኑ ነው ያመመኝ። ከዚህ በፊት ሰው ለፍቅር አምኖ ይከዳል እንጂ እንዴት ሰው ስላፈቀረ ይገደላል? እንዴት ማፍቀርና መከዳት ያለ ነው። ማርካም ባመነችውና በምታፈቅረው ሰው ተገላ እንደነበረ በማስታወስ በጣም በቁጭትና እንዴት ባመንኩት ሰው እንዴት በራሴ ባልኩት በወደድኩት በፍቅረኛዬ እንዴት እገደላለሁ በማለት እየተጨነቀችና በብስጭት በበቀል ውስጥ ሆና ትገኛለች። ሰላም ጤና ካሌብ በተኛበት በማርካም መታ ስታስጨንቀው በህልሙ አይቶ ተነስቶ ከጓደኛው ከሳሚ ጋር ማርካን በህይወት የለችም እያለ በጣም በጭንቀት ውስጥ ነው ያለው። ለምን ያደረገውን ስለሚያውቅ እንደገደላት ነበር የሚያውቀው። ግን እሷም በአካል ስላያት በጣም በመጨነቅና በግራ በመጋባት ውስጥ ነው ያለው። በእጄ ነው የገደልኳት፣ ቆፍሬ ነው የገደልኳት እኮ እንዴት በህይወት ትኖራለች? እንዴት ትተርፋለች? በማለት በጣም በጭንቀት ውስጥ ይገኛል። ካሌብ ተረጋጋ ይለዋል። ሳሚም በጭንቀት ውስጥ በጣም በመረበሽ ውስጥ ነው ያለው። በእጄ ገድያት እንዴት በህይወት ልትኖር ትችላለች? በማለት ይጨነቃል። ሳሚም ከኔና ካንተ ውጭ ይህንን ነገር እንዳደረግ ነው የሚያውቅ ሰው አለ እንዴ? በማለት በፍጹም ማንም የሚያውቅ ሰው የለም፣ እኔ ምስጢሬ የትም የምዘራ ሰው አይደለውም ይላል። በቃ እኔ እሷ እንደሞተች በጣም በራሴ አረጋግጬ ነበር፣ በፍጹም ይሄ ሊፈጠር አይችልም በማለት ግራ በመጋባት ውስጥ ናቸው እነሱ። በቃ ሞታለች ብሎ የነበረችዋ ልጅ በአካል ሲያዩት በጣም በቃ ግራ ተጋብተዋል። የሚይዙት የሚጨብጡት አጥተዋል። ሳሚም ይለዋል፣ ቆይ ካሌብ አንተ ምን እያልከኝ ነው? እንዴት የሞተ ሰው ተነስቷል ትለኛለህ? ይለዋል። እኮ እኔ ምልስ እሱ አይደል የገረመኝ እኮ እኔም እሱ ነው ካሌብ። ብዙ ነገር ተደራርቦብህ እየቃሸ እንዳይሆን ይለዋል። በፍጹም እየቀሸው አይደለም፣ አጎቴም አይቷታል እኮ ይለዋል። እሺ መጣች እንበል፣ እዚህ መሆንን እንዴት ታውቃለች? ይህንስ ቤት እንዴት ታውቀዋለች? አላቅም በማለት በቃ እኔ ላብድ ነው እያበድኩ ነው የሚሰማኝ እያለ ነው። ካሌብ በጣም ግራ ገብቶታል። ጋሼም ወደ ማርኮን እየደወሉ ነው። የኔ ልጅ ወዴት ነው ያለሹ? የት ነው ያለሹ? ቆይ ምንድን ነው ያደረግከው ጋሼ? እንዳስረዳሽ አንድ እድል ስጭኝ ይሏታል። ምኑን ነው የምታስረዳኝ? ለካ እስከ ዛሬ እየተጫወትክብኝ ነበር። አንድ ጊዜ ብቻ ሁሉንም ነገር ላስረዳሽ ልጄ ይሏታል። በፍጹም አንተ ራሱ ከጠላቶቼ ለይቻ ላይም ከካሌ በራሱ አንተን አለይም ትላለች ማርኮን። ጋሼ ባክን ከዚህ በኋላ እንዳትደውል ትላለች። በቃ ካሌብን ደግሞ ተጠንቀቅ በለው ትላለች። እባክሽ የኔ ልጅ እባክሽን መጥፎ ነገር ሁሉ ከጭንቅላትሽን አውጭ፣ በቀልን ሁሉ እንዳታስብ ይሉ እያሉ አባባ እየመከሯት ነው። እሷ አንተን አይመለከትም ብላ ጆራቸው ላይ ዘግታ ስልኩን በንዴትና በቁጣ ውስጥ ነው ያለችው። ማርካን በተደረገባት ነገር በጣም ቅስሟ ተሰብሯል። ወደ በቀል እየገባች ይመስለኛል። ሳሚም ጋሼ ጋር ይመጣና እንኳን እሱ እኔም እንኳን ማመን አቅቶኛል ምን እየሆነ እንደሆነ ብሎ ለጋሼ እየጠየቁት መረጋጋት ተረጋጉ። ማርካን ተመልሳለች ማለት መረጋጋት እኮ ከባድ ነው። ሳሚ ጓደኛ አይደል? እንደሱ ከማሰብ ተረጋጋተ ስለ መፍትሄው ማሰብ ነው የሚቀለው። ምን ላስብ ይላል። ምን ይታሰባል ጋሼ? ነገሮች ሁሉ ስብስብ ናቸው። በደንብ ካሰብንበት መፍትሄ አይጠፋም። በእርግጠኝነት የምነግር ነገር የሆነ መፍትሄ እናገኛለን። ማሰብ ሁሉ አቅቶኛል ጋሼ እያለ ነው ሳሚ። ማረጋጋት ካልቻልክ የከፋ ነገር ነው የሚመጣው ይላሉ። ማለት ጋሼ መረጋጋት ካቃተ ወደ ከፋ ነገር ነው የምትሄደው። ነብስ እኮ ነው ያጠፋው። እሷ ደግሞ ፍቅረኛው የነበረች ነው ከሞት የተረፈችው። እኔ ምንም ማመን አልቻልኩም። ምንድን ነው እያሉኝ ያሉ? እኔ ራሱ እንደ ካሌብ ላብድ ነው። ማርካን ካሌብን የምትለቀው ይመስላል? እሱስ ጥፋቱን ለመሸፈን ወይ ኃጢአቱን ለመሸፈን ሌላ ነገር የማያደርግ ይመስላል? የሆነ ነገር ማድረግ ይኖርብናል
እያለ ሳሚ እሺ ጋሼ ይላል። የቻልኩትን ሁሉ ሞክራለሁ እያለ ነው። የምትችለውን ሳይሆን የማትችለውን ሁሉ ማድረግ አለብህ። ፍጹምና ስንዱ የገቡበትን አይታወቅም። የሞተችው ማርካም መታለች። ማሰብ ራሱ ከብዶኛል እያለ ነው። ካሌብ በጣም ትልቅ ፈተና ውስጥ ነው ያለው። የነ ፍጹሙን ነገር ተው፣ ለራሱ ዝጋው እና ምን ማለት ነው? ወንድሙ እኮ ነው ጋሼ። ካሌብንም ልታጣው እኮ ነው። ካጣ በኋላ ብታላዝን ትርጉም የለውም። መጀመሪያ አጠገብ ያለውን ሰው ነው እንትን ማገዝ ያለብን የሚሉን ለማድረግ ዝግጁ ነኝ ይላል ሳሚ። በጣም ጥሩ። እንደዚህ አይነት ቁርጠኝነት ነው ደስ የሚለኝ። በቃ ለማንኛውም ሰሞኑን እነጋገራለን ብለው ከሳሚ ጋር ያላቸውን ንግግር በዚህ ይቋጫሉ። መልካም ቀን ብለው ሳሚ ወደ ይወጣል ከክፍል። ማርካም ስልክ እያወራች ነው። ካሌብን ያሳደገው አጎቱ እንደሆነ ነግሮኛል። ግን እኮ ልክ ነህ ፍጹም ካሌብ ላይ ሊያደርገው ያውቆ ቀድሞ እየተበቀለው እንደሆነስ እሱ እኮ ነው ምልሽ ይላታል ከስልኩ ውስጥ ያለው ሰው። ወይኔ እንደው እነሱ እኮ ቤት እኮ ጣጣ አያልቅም እያለች እየነገረችው ነው። ስለዚህ አጣርተሽ አጎቱ ቤት ሄደሽ ያለውን መረጃ አጣርተሽ ትነግርኛለሽ። እሱ እኮ እኔን ሊያገኘኝ ፈቃደኛ አይደለም። በራሳችን ፍቃድ ትሄጃለሽ፣ በግድም ቢሆን ሄደሽ መረጃው መሰብሰብና ማምጣት አለብሽ እያለ እየነገራት ነው። ማርካን መቃብር ቦታ ሄዳ በእውነት ካሌብን ብገለው ነፍሴ ሐሴት ታደርጋለች። እንዴት ሰው ስላፈቀረ እንዴት ይገደላል? እንዴት እያለች በጣም አዝናለች። ማፍቀርና መከዳት ያለ ነው፣ ግን ያፈቀረኝ ሰው እንዴት ይገለኛል? እንዴት እምነቴን እንዴት ካፈርቃ አደባለቀኝ? እንዴት እያለች በጣም በሀዘን ውስጥ ትገኛለች። ማርካን ለመበቀል አጎቱ ጋር ማርካንም ካሌብም አጎቱ ጋር መጥቶ የሆነው ያለውን ነገር ታውቃለህ? ቆይ ለምንድን ነው ህይወቴ ለማበላሸት የፈለግከው? ይለዋል አጎቱ። ነገር ሁሉ እኔ ስላሳደግኩ እንደ አይነ ብሌን ስለተጠነቀቅኩልህ ነው ለዚህ የምትለው? ይህ አንተ በየትኛው በማወቅ ነው የኔን ስህተት ለመሸፈን የምትሞክረው? ማን ስለሆንክ ነው እያለ አጎቱ ላይ እየጮኸ ነው። ማን ስለሆንክ ነው ይለዋል። ካሌብ እባክህ ተረጋጋ። አሁንም ቢሆን ገና አልረፈደም። ነገሮችን ማስተካከል ትችላለህ። አለበለዛ ክፉ ነገር እንዳይገጥም። በምንም ልረጋጋ አልችልም። ቆይ የሞተ ሰው እንዴት በምን ምክንያት ነው ተነስቶ ማየት የሚቻለው? እያለ እስቲ ንገረኝ፣ እንዴት የሞተ ሰው መነሳት የሚችል? መረጋጋት በፍጹም አልችልም። ካሌብ እኔ ማርካንን አሳምናታለሁ። እሷ ልጄ ናት። አንተ ተረጋጋ። ብትረጋጋ ይሻላል። ካልተረጋጋ አደጋው እየከፋ ነው የሚመጣው። ቆይ እኔ አልረጋጋ። ምን አይቼ ነው መረጋጋጥ? እንዴት ነው አይኗን ማየው? ትሰማኛለህ? አድርግ ነው የምልህን ብቻ ነው የምታደርገው ብሎ አጎትየው ተነስተው ይወጣሉ። ማርካን ትመጣለች። አባባ የት ሄደሽ ነበር? ልጄ የት ሄደሽ ነበር ይሏታል። እሷም የትም፣ እኔ እዚህ ቤት ስመጣ ሁሉ ነገር ሞት ሞት ነው የሚሸተኝ እያለች፣ ለማንኛውም ተረጋጊ፣ ለምልሽም ብቻ አድርጌ። ጋሺ ግን ምን አድርገ እያልከኝ ነው? ምን አድርጌ እያልኩሽ ብቻ አይደለም እንድታምኝብ ሞቻለሁ እኮ አፈር አልብሶኛል። ምን አለኝ ብዬ አይኑን አይቼ ያወራለሁ? ይቅርስ ብለው እንዴት ብዬ ነው ምሰማው? ምን ነው ልጄ፣ ስንት ነገር አውርተን ይህ ሁሉ ነገር እንደዚህ ሆነው ለምን እንደሆነ ታውቂያለሽ? ልቤ ምንም ነገር ቢሆን ልቤ እሺ አይለኝም። ይቅር አልለውም፣ ግን የፈለገው ነገር ቢሆን እሱ ሰው ሆኖ አይታየኝም። በጣም ነው ያዘንኩብሽ እያሉ አባባ ልጅ አይደለሽም አንቺ፣ እንዴት እንደዚህ ታስቢያለሽ? ጋሼ ከአንተ ትእዛዝ እኔ ወጥቼ እንደማላውቅ ይህንን ነገር ግን ማድረግ አልችልም አንቺ በማለት በጥፊ መቷታል። እንዴት ብትንቄ ነው እንደዚህ አይነት ነገር የምታደርጊው? በጣም ነው የምወድህ፣ ግን ደግሞ የፈለግከውን ነገር አድርግ፣ ይህንን ሌላ ነገር ማድረግ አልችልም በማለት ተነስታ ትሄዳለች። ማርኮን አባባን በማዘን በጣም በትካዜ በጣም ተከፍተዋል። እሷም እንደዚህ አይነት መልስ በመመለሷ
ሄለንም እዛ ያለውን ቤት ያለውን ለማጣራት ወደ አባትየው ቤት ሄዳለች ወደዛ ምንድነሽ ምናምን እንዴት ነሽ ብሎ ይቀበሏታል። አይ ፍቅረኛው ነኝ ፈልጌው ነበር እያለች ለአባባ ትነግራቸዋለች። ካሌብ ፈልጌ ነበር፣ ካሌብ ፍቅረኛዬ ነው እና ሰሞኑ ስለጠፋብኝ ተጨንቄ ነው። እርግጠኛ ነሽ ግን ይላሉ ፋዘርዬ። አይ እንደዛ ግን አትመስኝም። ኧረ ተጨንቄ ነው፣ ምንም ነገር እንትን ስልክ አላነሳም ሲለኝ እኮ ነው። አሁን ቤት የለም፣ ሲመጣ ታወሪዋለሽ። እሺ ጋሼ ይብላል። ካሌብ ይመጣል። እንዴ ምን ትሰሪያለሽ? ምን ልታደርጊ መጣሽ? በማለት አንቆ ያዛት ካሌብ። ከዛ በኋላ ማርካን ትመጣለች ዘላ። ማርኮን ምን እያደረክ ነው? ልትገላት ነው እሷም እንደኔ በማለት አስደነገጠችው። እሱም ማርካን በማለት በመንተባተብ ደንግጦ ይነሳል ከአንገቷን።